በዚህች ምድር ላይ ኮምፓስ የማይሰራባት የሰው ድምጽ የማይሰማባትና ጫካው ራሱ የሚውጥ የሚመስልበት ቦታ አለ ብላችሁ ታምናላችሁ? ጃፓን ውስጥ የሚገኘው የጊሃ ተራ ደን አይደለም። የሰዎች የማጥፊያ ደን በመባል የሚታወቀው ይህ ስፍራ በውስጡ የያዘው ሚስጥርና የሚያስፈራው ድባብ ዛሬም ድረስ ዓለምን እያስገረመ ይገኛል። ዛሬ ወደዚህ ጨለማ ደን ይዣችሁ እጓዛለሁ። ለመሆኑ ሰዎች ለምን እዚህ ደን ውስጥ ለመጥፋት ይመርጣሉ? ይህ ደን የሚገኘው በታዋቂው የፋጂ ተራራ ግርጌ ነው። ደኑ እጅግ በጣም ጥቅጥቅ ያለ ከመሆኑ የተነሳ የፀሐይ ብርሃን ወደ ውስጥ ዘልቆ ለመግባት ይቸገራል። በዚህ ምክንያት ደኑ ውስጥ ሁልጊዜ ጨለማና ቀዝቃዛ ድባብ ሰፍኖ ይገኛል። ደኑ ውስጥ ያለው ድንጋይ በእሳተ ገሞራ ፍንዳታ የተፈጠረ በመሆኑ ድምጹን የመምጠጥ ከፍተኛ ኃይል አለው። በዚህ ምክንያት ደኑ ውስጥ ስትሆኑ ምንም አይነት የተፈጥሮ ድምጽ አይሰማም። ፍጹም የሆነ የሚያስፈራ ዝምታ ብቻ። በአካባቢው ያለው ከፍተኛ መግነጢሳዊ ኃይል ኮምፓሶች በትክክል እንዳይሰሩ ያደርጋል። ይህ ደግሞ ወደ ደኑ የሚገቡ ሰዎች በቀላሉ አቅጣጫቸውን እንዲስቱና እንዲጠፉ ዋነኛው ምክንያት ነው። በየዓመቱ በርካታ ሰዎች ሕይወታቸውን ለማጥፋት ወደዚህ ደን ይገባሉ። በመሆኑ የጃፓን መንግስት ሕይወት ውድ ስጦታ ናት የሚል የማስጠንቀቂያ ሰሌዳዎች በየቦታው ለመለጠፍ ተገዷል። ነገር ግን ደኑ የሚያስፈራው በዝምታና በኮምፓስ መበላሸቱ ብቻ አይደለም። የአካባቢው ነዋሪዎች እንደሚሉት ከሆነ በደኑ ውስጥ የሚሰሙ እንግዳ ድምጾች፣ የሚታዩ ያልታወቁ ነገሮች እንዳሉ፣ እንዲያውም ዩሬ የሚባሉ መናፍስት ደኑን እንደሚጠብቁት ይታመናል። ይህ ለምን ሆነ? ወደ ጥንታዊ የጃፓን አፈታሪክ ስንመለስ አስገራሚ ነገር እናገኛለን። በጥንት ዘመን በጃፓን የረሃብ ችግር ወቅት ሲከሰት አቅመ ደካማ አረጋውያን ወደዚህ ደን ውስጥ ጥሏቸው የመሄድ አስፈሪ ባህል እንደነበረ ይነገራል። ይህ ለደኑ የጨለማ ታሪክ መነሻ እንደሆነ ይታሰባል። ኦጊሃራ ዛሬም ድረስ የብዙዎቹ ጥያቄ ምልክት ነው። ተፈጥሯዊ ውበትና በውስጡ የያዛቸው አሳዛኝ ታሪክ ተደባልቆ ልዩና አስፈሪ ስፍራ አድርጎታል። እናንተ ስለ ኦጊሃራ ምን ትላላችሁ? ይህ ደን የመጎብኘት ድፍረት ውስጥ አላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ወደ ቀጣዩና የጃፓን አስፈሪ ወደሆነው ወደ ቀጣዩ እውነታ ልውሰዳችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን ኦንላይን ማድረጋችሁ እንዳትረሱ። ወደ ቀጣዩ ልውሰዳችሁ። በአንድ ጀንበር ካላችሁበት በድንገት ብትጠፉስ? ስልክ የለም፣ አድራሻ የለም፣ ለቤተሰብ የተተወ መልእክት የለም። በጃፓን በየዓመቱ በሺዎች የሚቆጠሩ ሰዎች ልክ እንደ ጉም ይበናሉ። ይህ በአጋጣሚ የሚፈጠር ሳይሆን አዲስ ማንነት ለመፍጠር ራሳቸው የሚመርጡበት መንገድ ነው። እነዚህ ሰዎች ጆሃ ባኩ ወይም ደግሞ የተሰወሩ ሰዎች ይባላሉ። አሁን ወደ እነዚህ ምስጢራዊ ዓለም ይዣችሁ እጓዛለሁ። በጃፓን ባህል ውስጥ ጆሃ ባኩ ማለት ቃል በቃል ሲተረጎም መተንፈስ ወይም ደግሞ መጥፋት ማለት ነው። ጽሑፉ እንደሚያሳየው በዓመት በሺዎች የሚቆጠሩ ሰዎች ያለምንም ፍንጭ ይጠፋሉ። ከስራ ማጣት፣ ከትልቅ ገንዘብ ዕዳ ወይም ደግሞ ከቤተሰብ ጭቅጭቅ ለመሸሽ ሲሉ። በጃፓን ባህል ውስጥ ውርደት ትልቅ ቦታ አለው። አንድ ሰው ትልቅ ስህተት ሲሰራ ማህበረሰቡን ከመጋፈጥ ይልቅ መሰወርን ይመርጣል። የድሮ ማንነታቸውን፣ ስማቸውንና ታሪካቸውን ጥለው ሌላ ከተማ በመሄድ አዲስ ሕይወት ይጀምራሉ። ቆይ ግን እነዚህ ሰዎች እንዲጠፉ የሚያደርግ ልዩ የንግድ ድርጅት እንዳለ ያውቃሉ? አዎ፣ የምሽት አንቀሳቃሾች ወይም ደግሞ ናይት ሙቨርስ የሚባሉ ድርጅቶች ሰዎችን በሚስጥር ለማጥፋት ክፍያ ይቀበላሉ። ታዲያ ፖሊስ ለምን አይፈልጋቸውም? መልሱ ግን ያስገርማቸዋል። ፖሊስ በጃፓን ሕግ መሰረት የወንጀል ምልክት እስካልታየበት ድረስ በፈቃደኝነት መሰወር እንደ ግል ነጻነት ስለሚታይ ጣልቃ አይገባም። በዚህ ምክንያት ብዙዎች ለዓመታት ሳይገኙ ይኖራሉ። መጥፋት መፍትሄ ሊሆን ይችላል ብላችሁ ታምናላችሁ ወይስ ችግሩን ፊት ለፊት መጋፈጥ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣዩና ወደሚያስገርመው ወደ ቀጣዩ ልሰዳችሁ። ለአንድ ሳምንት ከቤት ሳትወጣ መቆየት ትችላለህ? ለአንድ ወርስ? እስኪ አስበው። ለ5 ወይም ለ10 ዓመታት ከአንድ ትንሽ ክፍል ሳትወጣ የፀሐይ ብርሃን ሳታይ እና አንድም የሰው ድምጽ ሳትሰማ መኖር ምን ሊመስል ይችላል? ይህ በጃፓን የሚገኝ ሚሊዮን የሚቆጠሩ ወጣቶች እውነታ ነው። ራሳቸውን ከዓለም አግለው በጨለማ ውስጥ የሚኖሩ እነዚህ ሰዎች ሂኮኮሞሪ ይባላሉ። ይህ አስደንጋጭ ማህበራዊ ክስተት ጃፓንን እንዴት እያስጨነቃት እንደሆነ እናያለን። በጃፓን ቋንቋ ሂኮኮሞሪስ ማለት ወደ ኋላ ማፈግፈግ ወይም ራስን ማግለል ማለት ነው። ይህ ዝም ብሎ ቤት ውስጥ መቀመጥ አይደለም፣ ከባድ የሆነ ማህበራዊ መገለል በሽታ ነው። አብዛኞቹ እድሜያቸው ከ18 እስከ 39 የሆኑ ወጣቶች ሲሆኑ አሁን ላይ ደግሞ እድሜያቸው የገፋ ሰዎች በዚህ ውስጥ እየተገኙ ነው። ቀኑን በሙሉ በክፍላቸው ውስጥ ተቆልፎባቸው ይውላሉ። አንዳንዶቹ ኢንተርኔት ላይ ይጣዳሉ። አንዳንዶቹ ደግሞ ዝም ብለው ግድግዳውን እያዩት ዓመታትን ያሳልፋሉ። ቤተሰቦቻቸው ምግባቸውን ደጃፋቸው ላይ አስቀምጠው ይሄዳሉ። ነገር ግን የሚገርመው ይሄ ነው። እነዚህ ወጣቶች ሰነፍ ስለሆኑ ወይም መስራት ስለማይፈልጉ መስሏችሁ ነው?
እንዲህ የሚሆኑት ጭራሽ ከጀርባ ያለው ምክንያት ግን እጅግ ጥልቅና አስፈሪ ነው። ከጥቂት ሰከንዶች በኋላ ጃፓን ለምን ይህን ክስተት ብሔራዊ ቀውስ እንዳለችው እናብራራለን። በጃፓን ስኬታማ ካልሆንክ እንደ ውድቀት ነው የሚቆጠረው። አንድ ተማሪ ፈተና ካልተሳካለት ወይም አንድ ሰራተኛ ስራ ካጣ ያንን ውርደት ለመሸከም ስለሚከብደው ራሱን ከሰው ይደብቃል። ይህ ለጃፓን ትልቅ ራስ ምታት ሆኗል። ምክንያቱም በሚሊዮኖች የሚቆጠሩ ወጣቶች አእምሯቸው ሳይሆን በቤት ውስጥ ተቆልፎባቸው ሲቀሩ ሀገሪቱ የወደፊት ሰራተኛና ተተኪ ትውልድ እያጣች ነው። ከ80 እስከ 50 የተባለ ችግር ተከስቷል። ይህም ማለት የ80 ዓመት አዛውንት ወላጆቹ የ50 ዓመት ሂኮሞሪስን ልጆቻቸውን የሚቀበሉበት አስቸጋሪ ሁኔታ ነው። አሁን ላይ መንግስት እነዚህን ሰዎች ወደ ማህበረሰቡ ለመመለስና የተለያዩ የሮቦት ቴክኖሎጂዎችንና የሳይኮሎጂ ድጋፎችን እያደረገ ቢሆንም ችግሩ ግን ከቀን ወደ ቀን እየሰፋ ነው። ይህ ክስተት በጃፓን ብቻ የተወሰነ አይደለም። በአሁኑ ሰዓት በዲጂታሉ ዓለም ውስጥ በምንኖርበት ራሳችንን ከእውነተኛው ዓለም እያገለልን ይሆን? እናንተስ ስለዚህ ጉዳይ ምን ታስባላችሁ? ኮመንት ላይ አሳውቁኝ። ወደ ቀጣዩ ከመሄዳችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን ኦን ላይ በማድረግ ቤተሰቡ ይሁኑ። ሰብስክራይብ ያደረገች አይጠፋም። ለእናንተ አንድ ሰብስክራይብ ምንም ማለት ነው። ለኔ ግን እንደወደዳችሁት ቪዲዮን እንደወደዳችሁትና እንደምታበረታቱኝ ማወቂያ ስለሆነ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቀጣዩ በጃፓን ካርታ ላይ የማይገኝ በሕግ የማይመራና የገቡበት የማይመለሱበት መንደር አለ ብላችሁ ታምናላችሁ? በሺዎች የሚቆጠሩ እንደ ተረት ተረት የሚቆጥሩት ነገር ግን የጃፓን የትልቅ የራስ ብታት የሆነው አስፈሪው የኢኑ ናኪ መንደር ወደዚህ መንደር የሚያስገባው መንገድ ላይ አንድ ትልቅ ማስጠንቀቂያ ተጽፏል። ከዚህ በኋላ የጃፓን ሕግ አይሰራም። ለመሆኑ በዚህ መንደር ውስጥ ምን እየተካሄደ ነው? ይቺ መንደር በጃፓን ፉኩዋካ ግዛት ውስጥ እንደምትገኝ ቢነገርም በማንኛውም ዘመናዊ ካርታ ወይም ጂፒኤስ ላይ ልታገኟት አትችሉም። እንደ አፈ ታሪኩ ከሆነ መንደሯ የራሷ የሆነ አኗኗርና ዘይቤ እንዲሁም ሕግ አላት። በመንደሯ ውስጥ የጃፓን መንግስት ሕገ መንግስትም ሆነ የፖሊስ ቁጥጥር የለም። ነዋሪዎቹ የራሳቸውን ሕግ አውጥተው ነው የሚኖሩት። ወደ መንደሩ የሚወስደው መንገድ በአጥር የታሰረ ሲሆን በሩ ላይ ከዚህ ነጥብ በኋላ የጃፓን ሕግጋት ተፈጻሚ አይሆንም የሚል አስፈሪ ጽሑፍ ይገኛል። መንደሩን ለማግኘት የሞከሩ ሰዎች ብዙ ጊዜ መንገዱ እንደሚጠፋባቸው ወይም ባልታወቁ ሰዎች ጥቃት እንደሚሰነዘርባቸው ይናገራሉ። ስልኮች እና የኤሌክትሮኒክስ መሳሪያዎች በዚህ አካባቢ መስራት ያቆማል። ቆይ ግን ይቺ መንደር በእርግጥም አለች ወይስ በቃ የሰዎች ፈጠራ ናት? በ1970ዎቹ መጨረሻ ላይ ወደዚህ መንደር የሄዱ ጥንዶች የደረሰባቸው አስፈሪ ታሪክ ስትሰሙ ነገሩ ከቀልድ በላይ እንደሆነ ትረዳላችሁ። ስልካቸው የማይሰራበት፣ ጩኸታቸው የማይሰማበትና ያ ቦታ እስከ መጨረሻው ተከታተሉኝ፣ እውነታውን ያሳያቸው። መንደሩን ልዩ የሚያደርገው እና ለብዙዎች ፍርሃት ምንጭ የሆነው ዋና ዋና ነጥቦች እነዚህ ናቸው። ወደ መንደሩ ለመድረስ በዋሻ ውስጥ ማለፍ ግድ ነው። ይህ ዋሻ በአሁኑ ሰዓት በድንጋይ ተዘግቶ ይገኛል። ምክንያቱም እዚህ አካባቢ ብዙ ግድያዎችና አደጋዎች ስለሚከሰቱ መንግስት መንገዱን ዘግቶታል። ብዙ ሰዎች አሁንም በድብቅ ሰርገው ለመግባት ይሞክራሉ። ወደ መንደሩ የተጠጉ ሰዎች እንደሚናገሩት መኪናቸው በድንገት ይቆማል፣ የእጅ ስልኮቻቸው ሰርቪስ ያጣሉ፣ እንዲሁም የቪዲዮ ካሜራ ምስል መቅረጽ ያቆማል። ይህ መንደሩ ከዘመናዊ ዓለም የተገለለ መሆኑን ያሳያል። አፈ ታሪኮች እንደሚሉት የመንደሩ ነዋሪዎች ከውጭ የመጣን ሰው በፍጹም አይቀበሉም። እንደውም ለማያውቁት ሰው ደግ አይደለም ተብሎ ይታመናል። በአካባቢው ላይ ያሉ የህዝብ ስልኮች ሳይቀሩ ፖሊስ መጥራት አይችሉም የሚል ወሬ ይነገርባቸው። እንግዲህ የኢኑ ናኪ መንደር በእርግጥ አለች ወይስ የሰዎች ፈጠራ ተረት ተረት ነች? የጃፓን መንግስት መንገዱ ላይ በድንጋይ የዘጋው የሰዎችን ደህንነት ለመጠበቅ ነው ወይስ በዛ ውስጥ ያለውን አስፈሪ ምስጢር ለመደበቅ? እናንተስ እንዲህ አይነት የራሱ ሕግ ያለውና በካርታ ላይ የማይገኝ መንደር ውስጥ ብትገቡ ምን የምታደርጉ ይመስላችኋል? ኮመንት ላይ ጻፉልኝ። ታሪኩን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የትኛውን ምስጢራዊ ቦታ እንድጎበኝላችሁ ትፈልጋላችሁ? ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ